ሰላም እንዴት ናችሁ ቤተሰቦቼ? ዛሬ ደግሞ በአራተኛ ቪዲዮአችን መጥተናል ማለት ነው። እንግዲህ ሶስቱን ቪዲዮችን ሲሰራ ምንም አይነት ቪው የላቸውም። እንግዲህ ተስፋ ባለመቁረጥ አራተኛ ቪዲዮአችን እየሰራ እንገኛለን። አረ ፋሚሊ ሰብስክራይብ አድርጉኝና ሽልማቱ እንዳያመልጣችሁ። ከዚህ በፊት በሰራሁት ቪዲዮ የተናገርኩት ስለ ሽልማቱ ያወራሁት አለ፣ መለስ ብላችሁ ማየት ትችላላችሁ። እንደገና ደግሞ ለቤቱ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ዘና ፈታ ያለ ፋሚሊ ውስጥ መቀላቀል ትችላላችሁ ማለት ነው። ሶ ጋይስ በአራተኛው ቪዲዮአችን እንግዲህ ሳምንቱ ላይ አሪፍ እይታ የነበራችሁ አነጋጋሪና አስቂኝ ቪዲዮዎችን እናንተ ሜንሽን ባረጋችሁ መሰረት ዛሬም ይዤላችሁ ቀርብ ያለው ማለት ነው። ከእናንተ የሚጠበቀው ያው እንደተለመደው ሰብስክራይብ አድርጋችሁ ቪዲዮውን ላይክ ብታረጉት ደግሞ ብዙ ሰው ጋር እንዲደርስ ስለሚረዳኝ ቪዲዮውን ላይክ አድርጉልኝ። ቀጥታ ወደ ቪዲዮ እንገባለን ማለት ነው። ከዛ ሰላም ነው ሙዬ፣ አንቺን ባየሁበት ሌላ ላይም ባይ ነኝ። አባ እርቦኝ ነው፣ በእናትህ ዳቦ ግዛልኝ። ይቅርታ እዚህ ሰፈር አይደለሁም። አረ ብራዘር ያየህማ አትለፈኝ። እናቱ መኪና እያየሽ እናቱ ቦሊ ከንግና ነፍሴን እኮ ነው ያዳንክልኝ። ምን ላድርግልህ? ኧረ እኔ ምንም አልፈልግም። ሌላ ጊዜ ግን እያየሽ እሺ። እንዴ ቆይ እንዴ አፍራኝ ነው እንዴ? የምትፈልገውን ጠይቀኝ። ኧረ ምን አይናፋር ነገር ነው መሰለኝ። ዝም ብለህ ቃሉን አውጣ። ነፍሷን እኮ ነው ያዳንክላት። ማን ትግደረደራለህ እንዴ? ጠይቃት፣ ዝም ብለህ ትሰጣለች። ጠይቃት። አሳምቡሳ ግዢልኝ። በመጀመሪያ ደረጃ ሳምቡሳ ነው የሚባለው። ሲቀጥል ደግሞ ነፈስ ነሽ። ልጆች አንቺ በጣም ያበደሽ እንዴ? የቱርክ እኮ ነው። አይም እንዴ ሰንደሉ ነው የቱርክ። ምን ሰንደል ነው? ሽቶ እኮ ሽቶ። አንተ አመረርክ እንዴ? ሽቶ ነው በደል በልኛውን ሳናይ ሰንደሉን ጣለው። ምን ሆኗል? ምንድነው ሰንደል? ምንድነው ሰንደል? ምንድነው? አንተ የሰንደል አሽተሬ እናንተ ቤት አንድ ያለው ስሚ፣ የሰፈር ስሙ እኮ ማለት ነው። የሱ ሰንደሬላ ነው፣ የእህቱ ደግሞ ሲንደሬላ እኮ ነው። አርባክ ስለምንድነው የሚያወራው ልጅ? አንተ እኔ አላውቅም። አንተ ግማታ ስሚኝ፣ የሆነ ቀን ቤት ውስጥ ገላን ታጠብኝ፣ ከዛ አስገባሁትኝና ሻወሩ ሰድብዬ እንደ ስልክ ይዘሻት የምትታጠቢባት የለችም ሻወሩ ታጠብዬ ሰጠሁት። ሄሎ አላ ነው ዋጆሮ እስገባ እስካሁን አይሰማም። ያው አንተ ሳቬጅ ሽቶ መቀባቴ ነው አንተን እንደዚህ ጭርጭር ድንድ የሚያደርግ። ሳቬጅ ይጀመር ሳቬጅ አይደለም ሳልቫጅ ከሆነ ልክ ነሽ፣ ሳልቫጅ ልክ ነሽ። አሽሙረኛው ነው ያታሉት። ኧረ እባክሽ ፈጣሪ ነፍሳቸውን ይማር። እህቱን ማን ብለው ይጠሯት እንደነበር ታውቃለህ? መዓዛ። አንተ ስለ እህቴ አትወራ፣ የምትጨርሰውን ነገር ከኔ ጋር ጨርስ። ስለ እህቴ ስለ ጫማሽ እንዳልወራ እንዳታናሽ። አውራ ስለ ጫማሽ እንዳልወራ እልህ አስያሽኝ። አውራ የዚህ ጫማ ከሸተተ ማለት ጉንፋን ራሱ ይጸየፋል። ጉንፋን ይጸየፋል ነው አውራጣቱ። የዚህ አውራጣት እኔ አውሬ ጣት ቢባል ነው ረስ የሚል የረገጠው እኮ ነው የሚሸተው በባዶ እግር እኮ ይርገዝና ሸቴ። ኤዲ ግን ትክክለኛ ስምክ ነው? አዎ አያቴ ነች የወጣች። አንዳርጋቸው አንተን ነው መሰለኝ የሚጠራው። ምን እዚህ 10 ብርና 20 ብር ስጣቸው ጓደኛቸው ሊያደርጉኝ ይፈልጋሉ። ናሽ ማለት ስማ እባክህ፣ እናትህ እንዳለች ለምንድን ነው ጠዋት በፖፖ የሸናውን ሽንት ሳደፈ የወጣኸው? ደግሞ ቤት ስትገባ ድስት ውስጥ ያለውን ሽሮ ጠርገህ ፍቀህ ብላ። እኔ የተቀደደውን ፓንትና ካልሲ ላሰፋልህ ሄጃለሁ። እንደተመለስኩ ደግሞ የጠየከኝን 5 ብር እሰጥሃለሁ ብላለች። ይኸውላችሁ ሰሙኛላችሁ። ካሁን በኋላ በቃ እዚህ ቤት በቃ። ቆይ እሺ ምን ሆነ ነው እንዴ? ፍቅረኛዬን ላስተዋውቃችሁ ስለመጣሁ ነው እንዴ? ቤተሰቦቼ ናችሁ ብዬ አክብሬ ይዣት ስለመጣሁ ነው እንደዚህ አመናቅራችሁ የምታባራት? ይኸውላችሁ እኔ እኮ 18 ዓመት ሞልቶኛል። የፈለኩትን ማድረግ እችላለሁ። ከዚህ በኋላ በቃ ከዚህ ቤት ወጣታለሁ እንጂ በቃ ሚስትና ልጆች ጋር እኮ ነው ይዘህ የመጣው። እና እናንተ ቤተሰቦች አላችሁ
የዴሊቨሪ ስራ ከመውጣቴ በፊት እሺ ጥርስ ይቦረሻል ቤትህ ውስጥ በቃ አንተ ሱፐር ማርኬት በለው እኮ ቤቱ አንተ ምን የሚታጣ ነገር አለ ሳንቺፕስ ገዝቶ ጥርሱ ላይ ያረጋበት እኔ እዚህ ሰው ያጠገብ በቆም እፈራለሁ እኔን ራሱ ይበላኛል ይሄው ለድመቷ ራሱ አይሰጣትም አይታል በእግሩ ጠለዛት ደሞ እኮ ሲበላ ለብቻው እየተሻማ እኮ ነው ወይኔ ጉዴ እንደዚህ እኮ ነው ይበላው ኑሮ ተወደደ ብዬ እናቴ ቤት ስሄድ እናቴ መሯት እናቷ ቤት ሄዳለች አላንዱ አንተ ጭንቅሎ ለምንድን ነው ክላስ ውስጥ የምተኛው? ሰር ለምንድን ነው እኔ ስተኛ የምታስተምረው? እንደዚህ ነው አስተማሪ ላይ የምትመልሰው? ጤነኛ ነህ ግን? ምን አልከኝ ቲቸር? ብልጥ የሆንክ ይመስላል እንዴ? እሺ 2 ሲደመር 2 ስንት ነው? 2 ሲደመር 2 4 ነው ቲቸር። 4 ሲደመር 4 4 ሲደመር 4 8 8 ሲደመር 8 16 16 ሲደመር 16 32 128 ሲባዛ በ6 ሚሊዮን 768 ሚሊዮን። እሺ ከሚከተሉት ውስጥ እውነት የሆነ የቱ ነው? እውነት ወይስ ሐሰት? ጥያቄውስ? ጥያቄውን ዋጠው። እሺ ኮምፒውተር ምንድን ነው? እውነት ወይስ ሐሰት? ኧረ ቲቸር ምን ይሄ ነው? ዛሬማ አታመልጣትም። 7 ሲደመር 3 10 ከሆነ ለምን 77 ሲደመር 33 100 አልሆነም? ኧረ ቲቸር ምን እየተፈጠረ ነው? 10 ማንጎ ቢኖርና የተወሰነው ቢጠፋብህ ስንት ማንጎ ይቀራልና ማን ነው የጠፋውን ማንጎ ያገኘው? ቲቸር ካሁን በኋላ ክላስ ውስጥ አልተኛም የምር። የኔ ልደት ሚያዝያ 28 ቢሆን መች ነው ይሄ ትምህርት ቤት የሚዘጋው? ኧረ ቲቸር እየሄድክ ምንድን ነው የሁሉ ነገር? 100 ሰው አይሮፕላን ውስጥ ቢሳፈር ስንት ሰው በመስኮት ዘሎ ይወርዳል? ቲቸር በቃ ግደለኝ። እኔ ታዋቂ ብሆን ደስ ይለኛል። ብዙ ብር ቢኖረኝ ደስ ይለኛል። መኪናም ቢኖረኝ ደስ ይለኛል። ሌላ ደግሞ የሚያምር ቪላ ቤት ቢኖረኝ ደስ ይለኛል። ቆይ ፕሌን ይቀረኛል። ራምቦ እዚህ ላይ ነበረው ምግብ አንተ ነህ ያባለው። ቆይ እኔ ለአንተ ምን ቢሆን ይሻላል? ሂድ ጥፋ አሁን ከዚህ ፊትም ማየት አልፈልግም። ሁለተኛ እኔ ምግብ ነካና ገላለሁ። ሲጀመር እንኳንም በላ እኔ እዛ በልቼ ነው የመጣሁት። አረማን ቆይ ቺክ እንዴት ነው የሚጠበሰው? ይኸውልህ መጀመሪያ ጅንን ትላለህ። እሺ ከዛ ጅንኖ ጅንን ያለው ጎጃም ማን? ይሄ ምን አገናኘው? ጁዋናም ባቅና ራሴ አልጠብስም። አንቺ ይሄን የ13 ብር ሽቶ መቀባት አልተውም አልሽ አይደል? ያለቀኝሽ እኮ አይደለም ሜዳ ጫማ ነው የሚሸታው። አንተ ግማታ እንኳን ትክክለኛውን ዳዊት አልሆንክ። አንተ ትክክለኛውን ዳዊት ሆነ ቢሆን ኖሮ ጎልያድን በጠጠር ሲሆን በጫማ ሽታ ነበር መጥተው። አለቃ እሱን ተውና ስለምን ዘርፈው ነገር ንገረን። እንካያስ አለቃ ለኔም ስጠኝ። ምን አባንተ በግባል ልሰጥ አይደል እንዴ? እንዳንተ ኢትዮጵያ ራሱ እጆቿን ወደ ፈጣሪዋ እኮ አልዘረጋችም። አንስቼ ፍሎስ እንዳላረግበት እንካያስ። አለቃ አልገባኝም። እንዴት ነው ዝርፊያውን የምናከናውነው? ዝርፊያው በጣም ቀላል። መጀመሪያ ወደ ህንጻው አገባባችንን ኢንቪዚብል ላይነር እናረጉና ሊንጓ ልንገባባቸዋለን ከኋላ ማለት ነው። ከዛ ዳዊት ቀጥ ብለህ ትሄድና ዘበኛውን ፈትሽኝ ትለዋለህ። ልክ ሊፈትሽ ሲል ታቅፈዋለህ። ግማታም አይደለም ብብት ይሸቷል ሞተ ማለት ነው። አለቃ ለምን ዳዊት ከሚገለው እኔ በውበት ያልገለው? ምን በዚህ ውበት አይደለም ሰው ልትገይ ሰዓት አትገይ መስታወት በማየት አንቺ የሰው ፍሎረሲስ ምን ያስገለፍጣችኋል? ደህና ጥርስ እንዳለው ሰው ግልፍጫው ከዝርፊያው በኋላ ይደርሳልሽ። እንደውም እቅድ የራሱ ነው። ለምን ራስ አገባ? ምን ይሄ ማለት እኮ ሳምቡሳ ጠብሰ ስለሸጥክ ሳምቡሳውን ፓንት ልበስ እንደማለት እቆጥረዋለሁ። ኧረ አለቃ እንደዛ አይደለም። ታዲያ እንደዛ ካላልክ እኔ አቅዳለሁ አንተ ትፈጽማለህ ማለት ነው። ቆይ ግን ምንድነው ምን ነው የምንዘርፈው?
ብንያዝ እንስቃለን። ስማይል ስፔሻሊቲ ክሊኒክ ጸጉር ያምራል። ቴንክ ዩ። ጸጉር ያምራል። ምን ይባላል? ባጥፈው ደነዘዘኝ ምላሴን እንደግር ባጥፈው ደነዘዘኝ ምላሴን እንደግር ለካ ጊዜ ኑሯል የልብ በል እንግዲህ አደራ መምህር። ምንም ችግር የለም። የኔን ኮርስ ወስዶ ስራ የሚያጣ ተማሪ ነው። ችግር የለም ዳይሬክተር። ሩፍ ፕሩፍ ሱፍ today away ልዌ ካሜራ ኦፔራ ቃራ ክቡር ዳኛ የሰውዬ ሞላጫ ሌባ ነው። ማን እንደሆነ ግን አውቀዋል? አዎ አውቄዋለሁ። ባለስልጣን አይደል? ይኸውልህ ክቡር ዳኛ እንዴት አይነት ባለጌ ልክስክስ ወረኛ ቅሌታም ሰው መሰሉት። ይሄው ክቡር ዳኛ ይሄ ቅሌታም የሆነ ባለስልጣን ወንጀል ሲሰራ በፎቶም ሆነ በሰነድ ማስረጃ አለኝ። ይሄው መስሎ ነው ከኔ እጅ ማንም ነው ማያስጥል። ክቡር ዳኛ በሰው ቤት እኮ ተደብቆ ሞቷል፣ ግን ከኛ የሚደበቅ ነገር የለም ነው። ካሜራ ጣጣረ ግን ወንጀል ሲሰራ ቀብ ነው። ክቡር ዳኛ እንደዚህ አይነት ሞላጫ ባለስልጣን ህዝብን ሲዘርፍ ቆሜ ማየት አልችልም። አሁንም እንድፈርዱበት ነው የምፈልገው። ፍርድ ቤቱ ግራና ቀኙን አይቶ ወንጀለኛ ሲል ፈርጀዋል። በመሆኑም በ2 ዓመት ጽኑ እስራት እንድትቀጣ ፍርድ ቤቱ ወስኗል። ማን አንጠልጥለህ እስር ቤት ወሩልኝ። አዎ አንጠልጥላችሁ አስገቡ። ይርግባ Jolene, I'm begging of you, please don't take my man. Jolene. አለ ለተሳፋሪዎች ክብር ሲባል ብትታጠብ አንተ ሰርቀ ገለ ብትታሰር ዳኛው ሻወር ነው የሚፈርድብህ። አረ ታሚ ከመኪኔ ፈረፋንጎ በላይ እኮ አንተ ላይ ጭቃ አለ እኮ ላቢያጆ ላሰጥብህ እንዴ? አንተም ብሎ ሌላ ረዳት ያስፈልጋል። አንተ ረዳት አሰዳቢ ይሄን ያህል ታሚ ታሚያት በላይ ሲጀመር እኔ ታክሲው ባዶውን ቆሞ ጠራጠራ አድርገህ እንደመሙላት ድድን ታሰጣልኛለህ አይደለ? አንተ ይደላላ ስልክ ብትሆን አጣራ ወደፊት አግብተህ ራሱ ብትደግስ ማንንም አጣራ ማለት ሲጀመር ምሳው ለበየ አይነት እየበላ ከኔ ጋር እንቀጥል። አረ ታሚ ያስተካክላለሁ። አረ ምን ነው የምታስተካክለው? ይሄ 6 ቢያጆ እኮ ሄደን እኮ 300 ብር ነው የሰጠኝ ሹፌሩ አንተ ነህ እንዴ? አረ ታሚ ከማውቃቸው ሰዎች እኮ መቀበል ደብሩኝ። አረ ከምታውቃቸው ቅድም ይሻል ቀበልም ያልኩን ሰው የት ነው የምታውቀው? እሱማ የሲስተር ባል ወይ ወንድሙ አማች ጎረቤት እኮ ነው የማውቀው ሰው ነው። በጣም ነው የምታውቀው። እሺ በዛ ላይ ፈርቅ ትመታለህ። ከ200 ብር ላይ 180 ብር ፈርቅ ትመታለህ። ከዚህ የቀረችውን 20 ብር እኮ ሳታፍር እኮ አካፍለኝ እኮ ነው ያልከኝ እኮ። አረ ታሚ እቁብ ስለምጥል እኮ ነው እኮ። አንተ ራስን ከጣልክ አይበቃህም እንዴ? አረ ታሚ ለመለወጥ እኮ ነው። ለመለወጥ አይደለም። ወዴት ነው የምትለወጠው አንተ? እቁብ ትጥላለህ። እኔ ከራሴ በላይ ነው ብር የምሰጥህ። ወዴት ነው? ልብስ እንኳን አትቀይርም፣ አትገዛም። ይሄን ጫማማ ይሄን ኤርማስ ኤርጌንዶ አደረከው። እኔ ሲጀመር ስለአንተ አያገባኝ። ከዚህ በኋላ ምንም እንዳትከተለኝ በቃ። አረ ታሚ እንግዲህ ጋይሶች ቪዲዮን ሲጀምር እንደተናገር ነው በቪዲዮ መጨረሻ ላይ ምን አይነት ስጦታ እንደሆነ እንደማሳያችሁ ተናግሬ ነበር። እንግዲህ ቃል በገባሁት መሰረት ስለ ስጦታው በቃ እኔ ቃል የለኝም። ግር ክፈተው እያላችሁ እንደሆነ አውቃለሁ፣ ግን ለመክፈት ቢያንስ ይሄኛው ቪዲዮ 50 ላይክ ካገኘ በቀጣይ ቪዲዮ ከፍትላችኋለሁ ማለት ነው። አመሰግናለሁ ስለተከታተላችሁት ቪዲዮን እስከ መጨረሻ ይመች